ሰላም ጤና ይስጥልን እንደምን አላችሁ። በዚህ ቪዲዮ ላይ ደግሞ በካቴተራይዜሽን ዙሪያ ላይ እንዴት ጥያቄዎች ሊወጡ እንደሚችሉ የተወሰነ ለማሳየት እንሞክራለን። አንድ ጤና ባለሙያ ስትሆኑ በካቴተራይዜሽን ዙሪያ ላይ ምን አይነት ጥያቄዎች ሊወጡ ይችላሉ የሚለውን እንድታውቁ ማለት ነው። ስለዚህ በዚህ መሰረት ወደ ጥያቄዎች ስንገባ A 70-year-old male patient is admitted with acute urinary retention to emergency unit. He is unable to void despite having a full bladder. What is the most appropriate immediate nursing intervention? ቢሆን A. Refer to other hospital. B. Administer diuretics. C. Insert urinary catheter. D. Wait until physician arrives. ቢባል ምንድን ነው የእናንተ የመጀመሪያው ስራ ሊሆን የሚችለው አሴ ነርስ አሴ ኤችኦ ነው ጥያቄው። ስለዚህ በዚህ መሰረት አንድ ሰው ኢመርጀንሲ በዩሪን ሪቴንሽን ተጣድፎ ከደረሰ የመጀመሪያና ዋነኛ ስራ ሊሆን የሚችለው ዩሪን ካቴተር ኢንዘርሽን ነው የሚሆነው ማለት ነው። ስለዚህ ከዛ በኋላ ዩሪን ሪቴንሽን ስላላቸው ሰዎቹ በጣም ስለሚጨናነቁ ማለት ነው። ስለዚህ ቅድሚያ ሪቴንሽኑን ሪዞልቭ ካደረጋችሁ በኋላ ነው ወደ ቀጣይ እርምጃዎች መሄድ የሚቻለው ማለት ነው። ወደ ሁለተኛው ጥያቄ ስናልፍ A nurse is preferring to insert an urinary catheter in a female patient. Which of the following step is most critical in preventing catheter-associated urinary tract infection? ስለዚህ አንዲት እናት ላይ ካቴተር ለማስገባት ቢታስቡ የዩቲአይን መከላከል የመጀመሪያውና ወሳኙ ነገር ምንድን ነው ካሉት A. Wearing sterile glove during insertion. B. Using warm water for cleaning. C. Clamping the catheter after insertion. D. Cleaning the catheter with sterile water. ስለዚህ ወሳኙ ነገር ምንድን ነው? ስለዚህ ምርጫው የተለያየ ሊሆን ይችላል፣ ግን ዋናው ነገር ኢንፌክሽን ለመከላከል ስቴሪሊቲን መጠበቅ ነው። ካቴተራይዜሽን ስተራይል ፕሮሲጀር ስለሆነ ስቴሪሊቲን ሜንቴን ማድረግ ግዴታ ነው። ይሄን ማድረግ የሚቻለው ደግሞ አፍተር ፕሪፈሪንግ ኢኩዊፕመንትስ ዩ ሹድ ሃቭ ቱ ዊር ስቴራይል ግላቭ ኦር ሰርጂካል ግላቭ ማለት ነው። ስለዚህ ኢት ኢዝ አ ክሪቲካል ስቴፕ ቱ ፕሪቨንት ዩሪነሪ ትራክት ኢንፌክሽን። ሶስተኛ ጥያቄ ብናይ ደግሞ a patient has just had urinary catheter inserted post-operatively. Which finding should the nurse report to the physician immediately? አንድ ታካሚ ከኦፕራሲዮን ክፍል ወጥቶ ዋርድ ላይ ሊሆን ይችላል፣ ደግሞ ፖስት ኦፍ ዩኒትም ሊሆን ይችላል። ስለዚህ በዚህን ጊዜ እንዳያችሁት ለፊዚሽያን ወይም ለዶክተሩ ሪፖርት ማድረግ የሚገባችሁ ነገር ምንድን ነው? ስለዚህ A. report urine output of 100 ml or more ቢሆን per hour. B. patient complains slight discomfort during insertion. ገና ሲታስገቡ የሆነ ነገር ያመኛል እንዲህ ምናምን ብሎ ኮምፕሌን ቢያደርግ። C. hematuria in the drainage bag or urine bag. D. patient request catheter removal. ታካሚው እኔ አልተመቸኝም ካቴተር ቢወጣ ምናምን ቢል ማለት ነው። ስለዚህ በዚህ መሰረት ኢሚዲየትሊ ሪፖርት ሊደረግ የሚገባው ሄማቹሪያ ነው። ከየትኛውም ሰርጀሪ በኋላ በዩሪን ላይ ደም ኮንቲኒየስሊ እየመጣ ከሆነ ማቆም ጊዜ መውሰድ የለበትም። ኢሚዲየትሊ ሪፖርት ሊደረግ ይገባል። ኢብን ራሱ ብላደር ሰርጀሪ ቢሆን እንኳን ብሊዲንጉ ኮንቲኒየስ ከሆነ ማለት እየደበዘዘ ከውሃ ጋር እየወጣ መልኩ ወደ ውሃነት እየተቀየረ ማይመጣ ግን ወደ ደም ሞር ደም ከለር እየያዘ የሚመጣ ከሆነ ቶሎ ኢሚዲየትሊ ሪፖርት ሊደረግ ይገባል፣ በየትኛውም ሰርጀሪ ላይ ማለት ነው። ስለዚህ ኢት ኢዝ ኢሚዲየትሊ ሪፖርተብል ነው። ሌላው ጥያቄ ብናይ a patient with an urinary catheter complains of lower abdominal discomfort and foul smelling urine. አንደኛ lower abdominal pain አለኝ ይላል ወይ ዲስኮምፎርት አለኝ ይላል። ሁለተኛ ሽንቱ ደግሞ ይሸታል ይላል። what is your most likely cause of this symptom? ይሄ እንዲሆን ሊያደርግ የሚችለው ምክንያት ምንድን ነው? A. dehydration. B. urinary tract infection. C. bladder cancer. D. it is normal reaction of catheter. ስለዚህ በዚህ መሰረት ሞስት ላይክሊ ሊሆን የሚችለው ይሄ ዩሪነሪ ትራክት ኢንፌክሽን ነው። ምንም ዳውት የለውም። ቀጥታ ዩቲአይ ሊሆን ስለሚችል ወዲያው ካቴተር ሪሙቭ ማድረግ ትሪትመንቱን ማስጀመር ማለት ነው። አምስተኛ ጥያቄ ብናይ what is the most appropriate action if no urine is draining after catheter insertion in male patient? ካቴተር አስገባችሁ ከዛ በኋላ ሽንት ባይመጣ ምንድን ነው የምታደርጉት ማለት ነው።
ስለዚህ ኤ ሪሙቭ ዘ ካቴተር ኤንድ ሪኢንሰርት ኢት፣ ቢ ክላምፕ ዘ ካቴተር፣ ሲ አድሚኒስተር ዳዩሬቲክስ፣ ዲ ቼክ ፎር ኪንክስ ኢን ዘ ቲዩቢንግ ኤንድ ሪፖዚሽን ዘ ፔሸንት። ስለዚህ በዚህ መሰረት ከሆነ ዲ ይሆናል ማለት ነው። ምን ማለት ነው? ካቴተር የሆነ ቦታ ላይ ታጥፎ ወይም ብሎክድ የተደረገ ቦታ ካለ ቼክ ማድረግ ነው እንጂ ካቴተር ሪሙቭ ማድረግም ከዛ በኋላ ሪኢንሰርሽን አይመከርም። ሁለተኛ ክላምፕ ማድረግ እንደውም እንዳይመጣ ሙሉ መከልከል ነው። ከዛ ባለፈ ደግሞ ዳይሬቲክስ መጨመር ማለት ደግሞ ሞር ሪቴንድ ሆኖ ሊሆን ይችላል። ዳይሬቲክስ ከጨመራችሁ ሞር ሽንት ቶሎ ቶሎ እንዲጠራቀም ማድረግ፣ ሌላ ደግሞ ታካሚው ኮምፕሊኬሽን ውስጥ እንዲገባ ሊያደርግ የሚችል ነገር ነው ማለት ነው። ስለዚህ በተቻለ አቅም ካቴተር ብሎክ የተደረገበት ነገር ካለ መፈተሽ ይጠይቃል ማለት ነው። ስለዚህ እንደዚህና እንደዚህ መሳይ ጥያቄዎች ሊወጡ ይችላሉ። አንዳንድ ጊዜ ቀላል ሊመስሉ ይችላሉ፣ ግን በጥቃቂ ነገሮች ይሸውዳሉ። ስታነቡ ራሱ ባለሙያ ለመሆን ማንበብ የተሻለ ነው የሚሆነው ማለት ነው። ለዛሬው እዚህ ጋር ይበቃናል። ቻናላችን ሰብስክራይብ፣ ፎሎ፣ ሼር በማድረግ ተባበሩልም። ሀሳብ ካለ ደግሞ መስተካከል ያለበት ነገር ካለ ደግሞ በዚህ አድርጉ ብላችሁ ኮሜንት ሴክሽን ላይ ጻፉ። እናመሰግናለን።